ስለ ቁስቋም ቅድስት ማርያም ሁሉም ክርስቲያን ሊመልሳቸው የሚገባ 10 ጥያቄዎች። ህዳር 6 የሚከበረው ዓመታዊ ታላቅ በዓል ምን በመባል ይታወቃል? ቅድስት አርሴማ፣ ቅድስት ቁስቋም፣ አባ ፊሞስ፣ ሰማዕት ኤስድሮስ። ቅድስት ቁስቋም ከዓመታዊ በዓላት መካከል በዓመት አንድ ጊዜ ብቻ ከሚከበሩ በዓላት አንዱ ሲሆን ወር በገባ በ6 ወርሃዊ በዓሉ ይከበራል። ቅድስት ቁስቋም የሚለው ስም ከየት የመጣ ነው? አልቁስቋም ከተባለ የግብጽ ተራራ የተገኘ ስም ነው። ቅድስት ቁስቋም ከሚባል ቤተክርስቲያን የተገኘ፣ እንጦጦ ቁስቋም ማርያም ስምን የሚገልጽ ሁሉም መልስ ናቸው። አልቁስቋም ከተባለ የግብጽ ተራራ የተገኘ ስም። ደብረ ቁስቋም የሚባለው ተራራ በደቡብ ግብጽ የሚገኝ ሲሆን የቃሉ ትርጉም ቁስቋም የሚለው ቃል ከጥንት የግብጽ ኮፕቲክ ስም አልቁስቋም ወይም ደይር አልሙሃረቅ የሚቃጠል ገዳም ከሚለው ቃል የመጣ ነው። የደብረ ቁስቋም ድንግል ማርያም ገዳም እንዴት ተመሰረተ? ለግብጽ ሊቀ ጳጳስ በራእይ ታይቷቸው እመቤታችንና ጌታችን በግብጽ በስደት ጊዜ ስለተጠለሉበትና ስላረፉ አባ እንጦስና አባ ጳቁሚት ስለምንኩስና ገዳም ሊያረጉት ሁሉ መልስ ናቸው። እመቤታችንና ጌታችን በግብጽ በስደት ጊዜ ስለተጠለሉበትና ስላረፉበት። እመቤታችን ቅድስት ድንግል ማርያምና ልጇ ኢየሱስ ክርስቶስ ከሄሮድስ ስደት ተመልሰው ሲመጡ ለ3 ዓመት ከ6 ወር እንደቆዩበትና እንደተጠለሉበት የሚታመንበት ቅዱስ ቦታ ነው። ህዳር 6 የቁስቋም ዓመታዊ ክብረ በዓሉ ከምን ጋር ይገናኛል? እመቤታችንና ጌታችን በግብጽ የነበረውን ቦታ ለማስታወስ፣ የእመቤታችንን ስደት ለማሰብ፣ በዳግመኛ ጌታችን ሐዋርያት ሰብስቦ ቅዱስ ሥጋውንና ደሙን ስለሰጣቸው ሁሉም። በዳግመኛ ጌታችን ሐዋርያት ሰብስቦ ቅዱስ ሥጋውንና ደሙን ስለሰጣቸው ጌታችን ኢየሱስ ክርስቶስ ከስደቱ በኋላ ዳግመኛ ወደ ግብጽ ደብረ ቁስቋም ተመልሶ ሐዋርያትን በዚያ ስፍራ ሰብስቦ እንደነበረ ይታመናል። በዚህ ስብሰባ ላይ ጌታችን ራሱ ቤተክርስቲያንንና ታቦትን ቀድሶ ቅዱስ ሥጋውንና ክቡር ደሙን ለሐዋርያት እንደሰጠ ትውፊት ይናገራል። ይህ ክስተት በጥንት ዘመን በሐዲስ ኪዳን መጀመሪያ አካባቢ እንደተፈጸመም ይነገራል። ከሄሮድስ አምልጠው ወደ ደብረ ቁስቋም በስደት የሄዱት እነማን ናቸው? ቅድስት ማርያም፣ ኢየሱስ ክርስቶስ ከዮሴፍና ከሰሎሜ ጋር፣ ቅድስት ማርያም፣ ኢየሱስ ክርስቶስ ከዮሴፍና ከማርያም መቅደላዊት ጋር፣ ቅድስት ማርያም፣ ኢየሱስ ክርስቶስ ከዮሴፍና ከሶስና ጋር፣ ቅድስት ማርያም፣ ኢየሱስ ክርስቶስ አረጋዊ ዮሴፍ ከሰሎሜና ከማርያም መቅደላዊት ጋር። ቅድስት ማርያም፣ ኢየሱስ ክርስቶስ ከዮሴፍና ከሰሎሜ ጋር። በመጽሐፈ ስንክሳር ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ወደ ግብጽ ሲሰደድ ከአረጋዊ ዮሴፍና ከሰሎሜ ጋር እንደተሰደዱ ይነገራል። አንዳንድ መጻሕፍት መቅደላዊት ማርያም ነበረች ቢሉም እሱ የነበረችው ክርስቶስ ሲሰቀል በመስቀሉ ስር የነበረችና ብዙ አጋንንት የወጣላት ታማኝ ተከታዩ ነበረች። ሰሎሜ ከ3 ዓመት ከ6 ወር ከግብጽ የስደት መልስ በኋላ ወደ ሀገሯ ቤተልሔም ስትመለስ ኢየሱስ ከማርያምና ከዮሴፍ ጋር ወደ ገሊላ ተመልሷል። ኢየሱስ ክርስቶስ በዳግመኛ ጊዜ በደብረ ቁስቋም ለሐዋርያቱ ታቦትና ቤተክርስቲያንን አክብሮ የቁርባን መስዋዕት ሲሰጥ ምስክር የሆኑ ጳጳስ እነማን ናቸው? ሊቃነ ጳጳሳት ቅዱስ ጳውሎስና ጴጥሮስ፣ ሊቃነ ጳጳሳት ቅዱስ ዮሐንስና ያዕቆብ፣ ሊቃነ ጳጳሳት ቅዱስ ጴጥሮስና እንድርያስ፣ ሊቃነ ጳጳሳት ቅዱስ ቄርሎስና ቴዎፍሎስ። ሊቃነ ጳጳሳት ቅዱስ ቄርሎስና ቴዎፍሎስ። ጌታችን ኢየሱስ ክርስቶስ ከስደቱ በኋላ ዳግመኛ ወደ ግብጽ ወደ ደብረ ቁስቋም ተመልሶ ሐዋርያትን በዛ ስፍራ ሰብስቦ ቤተክርስቲያንንና ታቦትን ቀድሶ ቅዱስ ሥጋውንና ክቡር ደሙን ለሐዋርያት ሲሰጥ ምስክር የነበሩ ቅዱሳን አባቶች ሊቀ ጳጳስ ቅዱስ ቄርሎስና ሊቀ ጳጳስ ቴዎፍሎስ ናቸው። በቁስቋም ስም የሚጠሩ አብያተ ክርስቲያናት እነማን ናቸው? ደብረ ቁስቋም ወይም አልሙሃረቅ ገዳም ግብጽ፣ ደብረ ቁስቋም ቅድስት ማርያም
ጎንደር፣ እንጦጦ ቅዱስ ቁስቋም ገዳም አዲስ አበባ፣ ሁሉም መልስ ናቸው። ሁሉም መልስ ነው። አሁን ባለው መረጃ መሰረት በኢትዮጵያ በዋና ደብርነት የሚታወቁት ደብረ ቁስቋም ቅድስት ማርያም ጎንደርና እንጦጦ ቅዱስ ቁስቋም ገዳም አዲስ አበባ ሲሆኑ በአንዳንድ ገጠር አብያተ ክርስቲያናት በደባልነት ይገኛል። እንጦጦ ቅዱስ ቁስቋም ገዳም በአዲስ አበባ በማን ተመሰረተ? በአፄ ኃይለ ሥላሴ ዘመን በ1923 ዓ.ም፣ በእቴጌ ጣይቱ ብጡል በ1882 ዓ.ም፣ በእቴጌ መነን አስፋው በ1888 ዓ.ም፣ በመንግስቱ ኃይለ ማርያም ዘመን በ1967 ዓ.ም፣ በእቴጌ ጣይቱ ብጡል በ1882 ዓ.ም። አዲስ አበባ ከመመስረቷ በፊት አፄ ምኒልክ ሁለተኛና እቴጌ ጣይቱ በአቅራቢያው ባለው በእንጦጦ ተራራ ላይ ይኖሩ ነበር። እቴጌ ጣይቱ ለቅድስት ድንግል ማርያም ልዩ ፍቅርና አክብሮት ስለነበራቸው ከቤተ መንግስቱ ዝቅ ብሎ ከዋናው እንጦጦ ማርያም በተጨማሪ ሌላ ቁስቋም ማርያምን ለእመቤታችን የስደት መታሰቢያ ማስገንባት ፈልገው ያስቆረቆሩት ደብር ነው። ጎንደር ደብረ ቁስቋም ቅድስት ማርያም በማን ተመሰረተ? በእቴጌ ምንትዋብ በ1730 ዓ.ም፣ በእቴጌ ጣይቱ ብጡል በ1882 ዓ.ም፣ በአፄ ቴዎድሮስ በ1855 ዓ.ም፣ በአፄ ፋሲል በ1636 ዓ.ም። በእቴጌ ምንትዋብ በ1730 ዓ.ም። እቴጌ ምንትዋብ የንጉስ ባካፋ ባለቤት ሲሆኑ ንጉስ ባካፋ በድንገት ከሞቱ በኋላ ንግስና የሚገባቸው ልጃቸው ዳግማዊ አፄ ኢያሱ ገና ሕፃን ስለነበሩ እቴጌ ምንትዋብ የልጇ ሞግዚት በመሆን ግዛቱን መምራት ጀምረው ነበር። በጎንደር ከተማ አቅራቢያ ቁስቋም በሚባል ቦታ ግዙፍ የሆነ ቤተ መንግስት ግቢና ታላቅ ቤተ ክርስቲያን ለእመቤታችን ቁስቋም ማርያም ቤተ ክርስቲያን አሰርተዋል። የቅድስት ቁስቋም ክብረ በዓልን ማክበር ለምን ይጠቅማል? የጌታችን ታቦት መቀደስና ቃል ኪዳንን ለማሰብ፣ ታሪካዊ ክብርና ምልጃ ለማግኘት፣ የእመቤታችን የስደት መታሰቢያ ለማሰብ፣ ሁሉ በአጭሩ ቁስቋም የሚከበረው ጌታችን ራሱ ቤተክርስቲያንን ለመጀመሪያ ጊዜ ቀደሰበት የእመቤታችን ቅድስት ድንግል ማርያምም የስደት መከራ የተፈጸመበት በመሆኑ ነው። በዚህ ጊዜ ምዕመናን ለምልጃ በበዓሉ ቀን ወደ ቤተክርስቲያናት በመሄድ የእመቤታችንን ምልጃና በረከት ለማግኘትና የጌታን ቃል ኪዳን ለመቀበል ይጾማሉ፣ ይሰግዳሉ፣ ይጸልያሉ፣ እንዲሁም ታቦቱን ያከብራሉ። በዚህ ታላቅ በረከት መንፈሳዊ እርካታን ያገኛሉ። እንኳን ለዓመታዊ ክብረ በዓል ለሆነው ለቁስቋም ቅድስት ማርያም ክብረ በዓል በሰላም አደረሳችሁ። ከተጠየቁት 10 ጥያቄዎች ምን ያህሉን አገኛችሁ? ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ፎሎ ማድረግ እንዳይረሳ። መልካም በዓል።